በዚህ ጭር ያለች የጀርመን ከተማ ውስጥ የአንዲት ኢትዮጵያዊት ታሪክ ተደብቋል። አስቡት፣ ጊዜው የዛሬ 185 ዓመት ነው። ራሳችሁን አንድ በድንገት ከቤተሰቦቿ የተነጠቀች ሕፃን ልጅ አድርጋችሁ አስቡት። ያለ ፍላጎታችሁ ከቤተሰብ ተመንጭቃችሁ ማታውቁት ሀገር ተወስዳችሁ በሱዳን፣ ግብፅ አቆራርጣችሁ ሜዲትሬኒያን አቋርጣችሁ በአውሮፓ ከተሞች ውስጥ አልፋችሁ እዚች ባድ ሙስካው የምትባል የጀርመን ከተማ ራሳችሁን ስታገኙት፣ ይህ የማህቡባ ታሪክ ነው። ማህቡባ ማነች? እንዴት ባድ ሙስካው ጀርመኒ ልትመጣ ቻለች የሚለውን ለማወቅ ይህን ቪዲዮ እስከ መጨረሻ ይመልከቱ። ማህቡባ በ1820ዎቹ ገደማ በደቡብ ምዕራብ ኢትዮጵያ የተወለደች አንዲት ኦሮሞ ወጣት ነች። በሚያሳዝን ሁኔታ ገና በሕፃንነቷ ነበረ አንድ እህቷ ስትቀር ሙሉ ቤተሰቦቿ የተገደሉባት። ከዛም እሷና እህቷ በባርነት ተይዘው ለባርነት የተሸጡት። ማህቡባና እህቷ ዘመነ መሳፍንት በሚባለው የእብዶች ዘመን ሰለባ ነበሩ። በ1830ዎቹ እና ከዛ ጀምሮ እዛ አካባቢ በነበሩት ያለመረጋጋት ዓመታት ውስጥ የባሪያ ንግድ በጣም ተጧጥፎ ነበር። በየአካባቢው ያሉ በተለያዩ ኢትዮጵያ አካባቢ የነበሩ ገዢዎች የባሪያ ንግድን አንድ ስራዬ ብለው ተያይዘውት ነበር። እዚህ በፊት በጦርነት የተያዘ ሰው በአብዛኛው የተማረከ ሰው ወደ ባርነት ይሸጥ ነበር። በዚህ ዘመን ግን ከበፊቱም በጣም በተስፋፋ መልኩ ዋና ስራቸው ባሪያ መያዝ የሆኑ ዘመቻዎች ይካሄዱ ነበር። ማህቡባም የዚህ ሰለባ ነች። ታሪኳ እንደሚያስረዳው አባቷና ወንድሞቿ እዛው ፊት ለፊቷን የተገደሉት። ከዛ እሷ ደግሞ ተይዛ ወደ ባሪያ ንግድ ገባች ከእህቷ ጋር። እህቷ ቀድማ ስለተሸጠች ተለያይተዋል። እሷ ደግሞ ካርቱም እስክደርስ ድረስ አልተሸጠችም ነበር። ማህቡባ ካርቱም የባሪያ ገበያ ላይ ስትቀርብ 11 ወይ 12 ዓመቷ ነው። ትክክለኛው ቁርጥ ያለው ባይታወቅም ወደዛ ገደማ ነበረች። ታዲያ ማህቡባ በካርቱም የባሪያ ገበያ ላይ በቀረበችበት ጊዜ ነበረ የታሪክ አጋጣሚ ከጀርመኑ ልዑል ሄርማን ፎን ፑክለር ሙስካው ከሚባል ልዑል ከጀርመን መሳፍንት አንዱ ከሆነው የተዋወቀችው። ይህ ልዑል ጉዞ በትራቭል ታሪኮቹ በጣም ይታወቃል። ጸሐፊ ነበር። እናም ካርቱም ውስጥ ከገዛቸው ባሪያዎች ውስጥ አንዷ ማህቡባ ነበረች። ማህቡባ የተወለደችው ያኔ ጎማ ይባል የነበረ አሁን ደቡብ ምዕራብ ኢትዮጵያ ውስጥ የሚገኝ ቦታ ሲሆን ቤተሰቦቿ ያወጡላት ስም ቢልሌ እንደነበር ተናግራለች። ይህንንም የሚያጠናክር መረጃ ካርል ቱትስቼክ የሚባል የቋንቋ ተመራማሪ አግኝቷት በጊዜው የኦሮምኛ ዘፈኖችን ዘፍናለት እሱ መዝግቦ አስቀምጦ ነበር። የምታውቃቸውን ኦሮምኛ የእረኛ ዘፈኖች ናቸው በአብዛኞቹ። ለሱም ነግረዋለች ስሟ ቢልሌ እንደነበረ እና እሱ የእሷን ዘፈኖች እንጉርጉሮች መዝግቦ አስቀምጧቸዋል። በነገራችን ላይ ማህቡባ ፑክለር ራሱ ያወጣላት ስም ነው። የአረብኛ ቃል ሲሆን የተወደደች ወይም ተወዳጅ ማለት ነው። ከቢልሌ ወደ ማህቡባ የቀየረው ፑክለር ነው፣ ገዥዋ ማለት ነው። ፑክለር በግብፅ 3 ዓመት ነው የቆየው። ግብፅን ባህል እያጠና የኦሪየንታል የሚባለውን ባህሎች እያጠና የተለየ ቦታ ነበረው ለኦሪየንታል ባህል፣ ለግብፅ ባህል። ፎቶዎቹም ስዕሎቹም ከዛ በኋላ ሲመጣ አለባበሱን ሁላ ቀይሮ ነው የመጣው። እንደ ግብፅ መሪዎች በጊዜው እንደነበሩት ጥምጣም የጠመጥም ነበር። አለባበሱም ልክ እንደነሱ ነበረ። በሱም አንድ ይታወቅ ነበረ እና 3 ዓመት ከማህቡባ ጋር አብረው የተለያየ ሀገር ዞረዋል። በአብዛኛው ሜዲትሬኒያን አካባቢ ያሉ ሀገሮችን ነው ሲጎበኙ የነበሩት። በዚህ በጉብኝታቸው ብዙ በተዘዋወሩበት ጊዜ ፑክለር ለማህቡባ የተለየ ስሜት ነበረው። በኋላ በወጡት ጽሁፎቹ፣ ማስታወሻዎቹ ላይ ሲገልጻት ማህቡባ በጣም ቆንጆ እንደነበረች፣ ብልህና ቶሎ ነገሮችን የምትማር እንደነበረች፣ ቋንቋዎችን ቶሎ ትማር እንደነበረ ጽፎላት ነበረ። ፑክለር ማህቡባን ከሌሎቹ ባሪያዎቹ ለይቶ እንደ አገልጋይ ብቻ ሳይሆን እንደ ፍቅረኛም እንደ ጓደኛም እንደ ረዳትም ነበር የሚያያት። የእሱም ብዙዎቹን ነገሮች ማኔጅ ታደርግለት ነበረ። በተለይ አንድ ጊዜ ታሞ ኮሌራ በጣም ታሞ ነበረ መንገድ ላይ ያለና እሷ ባህላዊ መድኃኒቶች የምታውቃቸውን የሀገሯን መድኃኒቶች ቀምማ ቅጠላቅጠሎች አድነዋለች። እሱን ካደረገችለት በኋላ ደግሞ ይበልጥ ለእሷ ያለው ቦታና የተለየ ስሜት ጨምሮበት ነበረ። ፑክለር የጉብኝቱን ጨርሶ 3 ዓመት አሳልፎ ወደ ጀርመን ሲመለስ ማህቡባን ይዟት ነበር። ማህቡባን ይዟት ሲመጣ በአውሮፓ የገባው
ከቱርክ ቡዳፔስት ላይ ክርስትና ተነስታለች። ከዛ ከቡዳፔስት ቪየና ይዟት ገብቶ ነበር። ከዛ ወደ ጀርመን ይዟት መጣ፣ ወደ ግዛቱ ማለት ነው። ወደዚህ ይዟት ሲመጣ ግን አቀባበሉ ጥሩ አልነበረም። የአካባቢ ሰዎች ሚስትም ነበረው፣ ደስተኛ አልነበረችም ሚስቱ ጋር ተፋተው ነበረ በጊዜው። ግን ቆይ ስለሱ በኋላ እነግራቸዋለሁ፣ ውስብስብ ነው ታሪኩ። እና ማህቡባን ይዟት ሲመጣ ደስተኛ አልነበረችም። በፊትም ደብዳቤ ጽፍላት ስለነበረ ውሽማዬ ነች ብሎ በግልጽ ለሚስቱ ይጽፍላት ነበረ ስለ ማህቡባና መምጣቱ ደስተኛ አልነበረችም። ይዟት ሲመጣ ወደ ጀርመን ግን በጥሩ ጤና ላይ አልነበረችም። ማህቡባ እንደመጡ እዚህኛው ቤተ መንግስት ነው የገቡት። ይሄ የፑክለር ቤተ መንግስት ነበረ። ግን ገና ስትመጣ ራሱ ጤናዋ ጥሩ አልነበረም። በጠና ታማ ነበር እና ባለቤቱም በኋላ እንደውም የተቀበለቻት በጣም መታመሟን አይታ አዝናላት ነው እንድትታከምም እዚሁ እንድትቆየ ፈቀደችላት። ፑክለር ከጉዞ ሲመለስ አብሮት ይዟቸው ከመጣቸው ባሪያዎችና አገልጋዮች ውስጥ ማህቡባ ብቻ ነች እዚህ ዋናው ቪላ ውስጥ እንድትኖር የተፈቀደላት። ሌሎቹ ባሪያዎችና አገልጋዮች እዚህኛው የአደን ቤት ነው የሚሉት፣ የአደን ቪላ እዚህ ውስጥ ነበር የቆዩት። ማህቡባ ብቻ ግን ሚስቱ ደስተኛ ባትሆንም ስለታመመችም የተሻለ እንክብካቤ እንዲደረግላት ዋናው ቤት ውስጥ ነበር የቆየችው። ፑክለር ግን በስራ ጉዳይ ይመስለኛል በጊዜው እሷን እዚህ አድርሶ ወደ በርሊን መሄድ ነበረበት። ወደ በርሊን ተጓዘ። ግን ሁኔታዋ ከጊዜ ወደ ጊዜ እየባሰባት ነው እንጂ እየተሻላት አልመጣችም። በአጠቃላይ እዚህ ቤት ውስጥና ጀርመን ውስጥ የቆየችው ለ6 ሳምንታት ብቻ ነው። እጣ ፈንታ መጨረሻሽ እዚህ ይሁን ሲላት ነው ያመጣት እንጂ ልትኖርበት አልነበረም ያን ቦታ። የማህቡባ መጨረሻ ቀኖችን ለማሰብ ትንሽ ያሳዝናል። ከምታውቃቸው ሰዎች ተለይታ በማታውቀው ሀገር በማታውቀው የአየር ንብረት በአውሮፓ ክረምት ጤናዋ ከቀን ወደ ቀን እየባሰባት ነበር የመጣው። ምንም ሕክምና በዘመኑ የነበረው ሕክምና ቢደረግላትም ህይወቷ ያለፈው በ16 ዓመቷ ነው። በዛን ጊዜ ፑክለር እዚህ አልነበረም። ቤተሰቦቹ ናቸው የቀበሯት። ያረፈችውም እዚህ ቤተክርስቲያን ውስጥ በዚህ ቦታ ነው። የማህቡባ የመጨረሻ ማረፊያ ቦታ። ማህቡባ የሞተችው በኦክቶበር 27 1840 በፈረንጆቹ አቆጣጠር ነው። በነጋታው ኦክቶበር 28 ነበር እዚህ ጋር የተቀበረችው። ከዛም በፑክለር ትዕዛዝ መቃብሯ በስነ ስርዓት በክብር እንዲያርፍ ሆኗል። እዚህ አካባቢ መሳፍንት የሚያርፉበት ቤተክርስቲያን። ይሄ ለአንዲት ባሪያ ትልቅ ክብር እንደነበረው ነው የሚያሳየው። ሌሎቹ የነበሩት ባሪያዎች እንደዚህ በክብር የተቀበረ የለም። እሷ ብቻ በክብር እንድትቀበርና ታሪኳም እንዲመዘገብ በፈረንጆቹ 2017 መቃብሯ ተጨማሪ ማስረጃ እንዲኖረው በኢትዮጵያዊው ልዑል አስፋው ወሰን አስራቴ ይህን የኢትዮጵያ መስቀል ተጨምሮላታል። በፊት የእንጨት መስቀል ነበር ድሮ ፑክለር ያሰራው። እሱ በጊዜ ብዛት ስለተበላሸ በዚህ በኢትዮጵያዊ መስቀል ታወሳለች። መስቀሉ ላይ ያለው የላቲን ጽሑፍ ለእግዚአብሔር ክብርና ከኢትዮጵያ ወጥታ እዚህ ለተቀበረችው ለሀገሬ ልጅ ማህቡባ ማስታወሻ እንዲሆን ይላል። ልዑል አስፋው ወሰን አስራቴ። ከመስቀሉ በተጨማሪ ደግሞ አሁን ከጀርባ ያሉትን እነዚህ የማስረጃ ምልክቶች መቃብሩ ሞር የሚጎበኝ ሰው መረጃ ስለሷ እንዲያገኝ በጀርመንኛ፣ በእንግሊዝኛ፣ በአማርኛና በፖላንድኛ በፖሊሽ ቋንቋ እዚህ ጋር ታሪኳ ተመዝግቦ ተቀምጧል። አሁን ያለሁት ልክ የፖላንድ ቦርደር ላይ ነው፣ ድንበሩ ላይ ስላለው ነው። የፖሊስ ሰዎች ብዙ ይመጣሉና በፖላንድኛ ይጻፋል እዚህ በፖላንድ ቋንቋ። እዚህ ጋር ደግሞ የምታዩት ያን ጊዜ የነበረ ባህል አለ። ሰዎች ሲሞቱ ፊታቸውን በጅብሰም ሞዴሉ ቅርጽ ይሰራና ይቀመጥ ነበረ። ዴዝ ማስክ ይሉታል። እና የፊቷን የጭንቅላቷን ሞልድ ተደርጎ ጭንቅላቷ ቅርጽ ሞልድ ተደርጎ ተቀምጧል ለማስታወሻ። የቀኝ እጇና የግራ እግሯ ሞዴሎች። ከዴዝ ማስኩ በተጨማሪ ማህቡባ ከሞተች በኋላ ፑክለር ስዕሏ እንዲሳል አዞ ነበር። በዚህም ስዕል ማህቡባ የማምሉኮችን ወይም የግብጾችን አይነት አለባበስ ለብሳ ከጀርባ ፒራሚዶች ያሉበት በረሃ ይታያል። በዚህም ስዕል ፑክለር ማህቡባን ከኦሪየንታል ፋንታሲው ጋር አስተሳስሯታል። የማህቡባ ታሪክ የሚደንቅ ነው። አንድ ልዑል ከሀገሯ እዚህ ድረስ አመጣት። አንድ ልዑል ደግሞ ካረፈች ከ177 ዓመት በኋላ ለመታሰቢያው የሚሆን መስቀል አሰራላት። በአጭር እድሜ ብዙ ህይወት የኖረች ሰው ነች ማህቡባ ወይም ቢልሌ። ነፍሷን በገነት ያኑረው። ፑክለር እና ሚስቱ የነበረችው ሉሲ
ተፋተው ነበር፣ በህግ ተፋተው ነበር። ከዛ ግን መልሰው ተጋብተዋል። ከዛ ደግሞ ድጋሚ ተፋተዋል። ግን ስቲል አብሮ መኖር ቀጥለዋል። እስከ መጨረሻው አብረው ነው የቀጠሉት። እንደዚህ 10 ሲፋቱ ሲጋቡ የነበሩበት ምክንያት በፋይናንስ ምክንያት ነው። ይኸውላችሁ ፑክለር ወጣ ያለ ልዑል ነበረ። ወጣ ያሉ ነገሮችን ይወድ ነበረ። የተለያዩ ፓሽኖች ነበሩት። ከፓሽኖች ውስጥ አንዱ መጎብኘት ነው፣ ሀገሮችን ዙረት ይወዳል። ሌላው ደግሞ ላንድስኬፒንግ ነው ወይ የመናፈሻ ስራ። እሱን እንግሊዝ ያለ ተምሮት የመጣው የእንግሊዞች የላንድስኬፒንግ ስታይል አለ እና እዚህ ከቤተሰቦቹ የወረሰው ይህም ቤተ መንግስት ከቤተሰቦቹ ነው የወረሰው ህንፃውን። ግን ዙሪያው 600 ሄክታር የሚሆን መሬት አለ። እሱም መናፈሻ ላይ አድርገው ተነስቶ ነበር እና በየጊዜው ተጨማምርበት ነበር። በረጅም ጊዜ ያለቀ መናፈሻ ነው። ይህን ሁሉ ዙረት ሲያደርግ ግን መናፈሻ ሲሰራ ሀብታም ልዑል ቢሆንም ከሀብቱ በላይ የሚኖር ሰው ነበር እና ሁሌ በዕዳ የተዘፈቀ ነበር። እድሜውን በሙሉ ብዙ ዕዳዎች ነበሩበት። ከአቅሙ በላይ ነበር የሚኖሩ እና ይሄኛው ቤተ መንግስት በዕዳ ማስያዣ የተያዘ ስለነበረ ይሄኛውን ቤት ደግሞ በጣም ስለሚወደው በጣም ስለለፋበት ዙሪያው የነበረውን ያለውን ፓርክ፣ ስለ ፓርኩ ትንሽ ቆይቼ እነግራችኋለሁ። በጣም ስለምሳሳለት በኋላ በፍርድ ቤት ተገዶ ገንዘቡን መልስ ቢባል እንኳን ይሄኛው ቤተመንግስት እንዳይወረስበት ቤተመንግስቱም በሚስቱ ስም አድርጎ ተፋቱ። ስለዚህ ሲፋቱ አይመለከተውም ማለት ነው። እሱ ቢጠየቅም ይሄ ሊወርድበት አይችልም ማለት ነው። ስለዚህ ከሉሲ ጋር ተፋቱ የነበረው እንደውም የእሱ ሀሳብ ነው። እንፋታ የሚለውን ሀሳብ ያመጣችው እሷ ነው። ይህንን ለማዳን ሲባል ነበረ የተፋቱት እንጂ ስቲል አብረው ነበሩ። እስከ መጨረሻውም አብረው ነው የቀጠሉት። ሲታይ ምንም ያልተሰራበት ይመስላል መሬቱ። የስታይሉ አላማ እሱ ነው፣ ግን ውስጡ ሲገባ በጣም ብዙ ስራ ለፍቶበታል። ይሄን በጣም አሁን አይ ነው የሚያምር አይመስልም። የሆነ አመዳም ነው እንትን ብሏል። ክረምት ስለሆነ ነው አሁን አመዳም የሆነው እንጂ በስፕሪንግ ወይም በበጋ ደግሞ ብታዩት በጣም ነው የሚያምረው። አሁን ይሄን ይመስላል። ፑክለር መጀመሪያ መሸጥ አልፈለገም ነበር ይሄንን ቤትና መሬት። በኋላ ግን አልቀረለትም። እዳው ስቲል ተደራርቦበት ግዴታ መሸጥ ነበረበት ይህን ቤተመንግስቱንም አብሮት ያለውትን መሬት እና ይህንን ሸጦ አነስ ያለች ቤተመንግስት ኮትበስ የምትባል ከተማ አለች። ከዚህ አንድ 40 ኪሎ ሜትር ራቅ የምትል እዛ ነበረው አነስ ያለ ቤተመንግስት። ወደዛ ቤተመንግስት ነው ሙቪ ያደረገው እና ይሄ ቦታ ፑክለር እስከ ህይወቱ መጨረሻ ሊኖርበት ባይችልም ለመሸጥ ቢገደድም በዕዳ ምክንያት በዩኔስኮ የዓለም ቅርስ አውሮፓ ውስጥ ካሉ በጣም ከሚያምሩ ፓርኮች ውስጥ አንዱ ተብሎ ተመዝግቦለታል። እሱ ካለፈ በኋላ ይኸው አሁን በጣም ብዙ ሰው የሚጎበኘው ልክ በጀርመንና ፖላንድ ቦርደር ላይ ያለ ፓርክ ሆኗል። በግብጽ በጣም ፋሲኔትድ የነበረው ፑክለር መጨረሻው እዚህ ነበረ። ይህም ፒራሚድ በልዩ መልክ አሰርቶ ዙሪያው በውሃ የተከበበ ነው። ኩሬ ነው። በጀልባ ብቻ ነው ወደ መሀል መሄድ የሚቻለው። እዚህ ነው ያረፈው። ፑክለርና ሚስቱ ተፋቶ የተባሉት እዚህ ጎን ለጎን ጥንጥየዋ ደሴት ላይ ነው አክቹዋል መቃብራቸው ያለው። እዚህ ትንሿ ደሴት ላይ ስማቸው ተጽፏል። ይታይ እርግጠኛ አይደለሁም፣ ግን የጀርባ ያለው ፒራሚድ ልክ እንደ ግብጾቹ ንጉሶች ማረፍ ነበር የፈለገው። ፕሪንስ ነው፣ ልዑል ነው፣ ላንድስኬፕ ዲዛይነር ነው፣ ጸሐፊ ነው፣ የሆነ ጊዜ ወታደር ነበር፣ ዘማች ነበር። ብዙ ታለንቶች ያሉት ሰው ነው። ፑክለር ያልሆነው አንድ ነገር ቢኖር ኖርማል ነው። ኖርማል ሰው አልነበረም። የተለመደ አይነት ሰው አይደለም። ወጣ ያለ ባህሪ የነበረው ሰው ነው። ከምንም በላይ ግን የሚወደው ፓሽኑ ላንድስኬፕ ዲዛይን ነው። ላንድስኬፒንግ ፑክለር በራሱ ዲዛይን ያስደረገው ፓርክ መናፈሻ ቤተመንግስቱ ዙሪያ ያለው ሞስካው ፓርክ ተብሎ የዩኔስኮ የዓለም ቅርስ ነው። አንድ ሀገር ውስጥ ብቻ የሚያበቃ ፓርክ ደግሞ አይደለም። የዚህ ፓርክ ግማሹ ፖላንድ ውስጥ፣ ግማሹ ዶችላንድ ነው። ፖላንድ ጀርመን፣ ፖላንድ ጀርመን፣ ድንበራቸው ይሄ ወንዝ ነው። ሞስካው ፓርክ ግማሹ ጀርመን ውስጥ፣ ከፊሉ ደግሞ ፖላንድ ውስጥ ነው ያለው እና አሁን ልክ የወንዙ አካፋይ ነው የሁለቱ ድንበር። አሁን ፖላንድ ገባው ማለት ነው እንደ ቀልድ ከጀርመን። አሁን የፓርኩ የፖሊሽ ሳይዱን ነው እየጎበኘ ያለሁት። ፖላንድ ዶችላንድ እና ያው ጉብኝቴን ለመጨረስ ወደ ጀርመን ተመልሻለሁ ከጥቂት የፖላንድ ቆይታ በኋላ። የሚያስደንቀው የማቡባ ወይም ብሊሌ ታሪክ ይህን ይመስል ነበረ። ስለ እሷ ታሪክ የምናውቀውን በሙሉ ከፑክለር ማስታወሻ የተገኙ ናቸው። ምናልባት ታሪኳን ራሷ በጽፈው ደግሞ የተለየ ይሆን ነበር። ካገኘሁት ውስን መረጃ ነው ይህን ቪዲዮ ላካፍላችሁ። ታሪኳን ድጋሚ እናስታውሳት ብዬ ነው። የሳትኩት ነገር ሊኖር ይችላል፣ የራሳሁት ነገር ሊኖር ይችላል። የምታውቁትን እባካችሁ ኮሜንት ላይ ያሳውቁኝ፣ የበለጠ ባቅ ደስ ይለኛል። እና ስለተከታተላችሁኝ በጣም አመሰግናለሁ። በሚቀጥለው ቪዲዮ በሌላ ቦታ እስክንገናኝ ድረስ ይመቻችሁ።